ሰላም እንግዲህ ቴሌግራም ላይ @ሸራምላክ ብላችሁ ኢንቦክስ ካደረጋችሁ በኋላ ይሄንን ሊንክ ልክላችኋለሁ ማለት ነው። አፑ ምን ይባላል? ቦሎ አፕ ይባላል አፕሊኬሽኑ። ይሄንን የምልክላችሁ ሊንክ ልክ ፕሌይ ስቶር ላይ ወሰዳችሁ አፑ ሊንኩ ማለት ነው። ይሄንን አፕ ያመጣል። ቦሎ አፕ ፕሮ ይባላል የአፕሊኬሽኑ ስም። መኒ ሜክ የምናደርግበት ማለት ነው። እንግዲህ በቅርብ ጊዜ የመጣ ፕላትፎርም አዲስ ፕላትፎርም ነው። ይሄው እንደምታዩት ማርች 26 ነው ለመጨረሻ ጊዜ አፕዴት የተደረገው 2025 ማለት ነው። ስለዚህ ልክ ኢንስቶል ካላችሁት በኋላ ኦፕን እንለዋለን። ኦፕን ካልነው በኋላ ያው እናንተ አዲስ ስለሆነ ሬጂስተር የምታደርጉበት አካውንት ስለሆነ ሶስት ምርጫ ያመጣላችኋል። ጉግል፣ ስልክና የቴሌግራም አካውንት ያመጣል። ከሶስቱ አንዱ ግን እናንተ የምትመርጡት የቱን ነው? የጉግል አካውንት ነው። ምክንያቱም አንድ ሰው አንድ አካውንት ብቻ ነው መክፈት የሚችለው። ስለዚህ ጉግል የሚለውን ተመርጡና ጉግል የሚለውን ከመርጣችሁ በኋላ ያው የኢሜል ጂሜል አካውንት ያመጣላችሁ ወይ ጉግል አካውንት ያመጣል። እናንተን ትሞላላችሁ። ከዛ ኔክስት ትሉታላችሁ። ኔክስት ካላችሁ በኋላ ያው በክሬት ባደረጋችሁበት በጉግል አካውንት ወይም ደግሞ ሪኔም ማድረግ ከፈለጋችሁ ሪኔም ታረጉና ኔሙን ከታች ደግሞ የጾታ ያስመርጣችኋል። ሜል ወይም ፊሜል የሚል ይመጣላችኋል። ትክክለኛ ጾታችሁን ታስገባላችሁ። ከዛ ኔክስት ትሉታላችሁ ማለት ነው። ልክ ኔክስት እንዳላችሁት ኢንተርፌስ ይመጣላችኋል ማለት ነው። ልክ ይሄ እንደመጣላችሁ የኔ ኢንቫይት ያደረኳችሁ ኤጀንት ሸራምላክ ብሎ አክሰፕት ወይም ሪፊውዝ የሚል ምርጫ ሲያመጣላችሁ አክሰፕት ትሉታላችሁ። ምናልባት ዘግይቶ ካልመጣ ምንድነው የምታደርጉት? እዚህ ጋር ፓርቲ የሚለው ውስጥ ነቁና ፓርቲ መርጣችሁ ከላይ ሰርች ማድረጊያው ላይ የኔን ኮድ እናስገባለን ማለት ነው። የኔ ኮድ ስንት ነው? 215593 ነው። 215593 ከዛ ሰርች ስናደርግ ኤጀንት ሸራምላክ የሚል ይመጣልናል። ከዛ ምን እናደርጋለን? ጆይን እንለዋለን ማለት ነው። ጆይን ስንለው እኔ ስር ገብታችኋል ማለት ነው። እኔ ያሰራችኋለሁ ማለት ነው። እያንዳንዱን ስቴፕ ከመጀመሪያው ጀምሮ እስከ መጨረሻው አብረን እስካለንበት ፕላትፎርሙ ላይ እንዘልቃለን ማለት ነው። ታስኮች አሉ፣ የምንሰራቸው ታስኮች አሉ። ስለዚህ ወደ ታስኩ ወስዳችኋለሁ ማለት ነው። አሁን እዚህ ጋር የምታዩት ፊት ለፊት 0% ሳለሪ የሚለው አለ። እሱን እንነካለን። እሱ ስንነካ የእናንተ ላይ አዲስ ስለሆናችሁ አዲስ ገቢ ስለሆናችሁ ሳለሪ የሚለው አይመጣል። ለእናንተ የሚመጣው ምንድነው? ታስክና ሪዋርድ የሚለው ነው ይመጣላችሁ ለእናንተ። ስለዚህ ምን ታደርጋላችሁ ማለት ነው? ታስክ ላይ ልክ እንደገባል ይሄ ይመጣል። ኒው ባይ ታስክስ ተከታታይ በሰባቱም ቀን አክቲቭ ሆናችሁ መስራት አለባችሁ ማለት ነው። ያው አቫተር ፕሮፋይል መቀየር ይችላል። ኒክኔም ስማችሁን ኤዲት ማድረግ፣ ፎን ነምበር እንኳን ለኛ ሀገር አልተፈቀደም። እሺ አይለንም። ይሄን ዘለዋለን። ጉግል አካውንት ያው ባይንድ ማድረግ፣ ፌስቡክ ፔጅ ፎሎ ማድረግ፣ የነሱን ኖቲፊኬሽን ማብራት፣ ትዊተር ፔጅ የነሱን ፎሎ ማድረግ፣ ቴሌግራም ቻናላቸውን ጆይን ማድረግ፣ ይሄንን እንሰራለን። በ6 ደቂቃ ውስጥ ትጨርሱታላችሁ። ይሄንን ያው መጀመሪያ ላይ የረሳሁት ነገር አንድ ምንድነው ሬጂስተር ስታደርጉ የፌስ አውተንቲኬሽን የፊት አሻራ ይጠይቃችኋል። እሱን ካለፋችሁ በኋላ ነው ሳለሪ የሚያመጣላችሁ። የሳለሪ ኦፕሽን ምርጫው ይሄ መኒ ሜክ ማድረግ የምትጀምሩበት ይመጣው ፌስ አውተንቲኬሽኑ ካለፋችሁ በኋላ ነው ማለት ነው። ልክ ከመጣላችሁ በኋላ ፌስ አውተንቲኬሽኑ እንደተለቀቀላችሁ ምን ይጀምራል? አሁን ለምሳሌ የኔ ውስጥ ብንገባ እዚህ ጋር ልክ እንደዚህ ይመጣላችኋል ማለት ነው። ይሄን ታልፉትና የት እንሄዳለን? ታስካችን ጋር እኔ የዕለታዊ ታስኬን ጨርሻለሁ ማለት ነው። 100% ያው 60 እና 60 120 2 ሰዓት ማለት ነው። የመጀመሪያውን ክሌም ለማድረግ 60 ደቂቃ መቆየት አለብኝ እዚህ ፕላትፎርም ላይ ሩም ከፍቼ ማለት ነው። ሩም እንዴት ነው የምንከፍተው የሚለውን ላሳያችሁ። እወጣለሁ ኤግዚት ብዬ ማለት ነው። ከዛ እዚህ ጋር ሎድ የሚያደርገው ማይሩም የሚል አለ። ማይሩም የሚለውን ስትነኩት ቀጥታ ክሬት ያደርጋል ማለት ነው። ሩም ክሬት ካደረገ በኋላ መቁጠር ይጀምራል። 0% ነው ለእናንተ መጀመሪያ የሚያሳያችሁ። ከዛ ማይኩን ታበራላችሁ።